ሱመያ ኮሎሮክስ እጠጣለሁ አለች። አረ ጠላትሽ ይጠጣ፣ አረ ጠላትሽ ይጠጣ። አንቺ ሱመያ ንግስታያና አንቺ ኮሎሮክስ ልጠጪ ወላ እንደ ድሮ ልሸወጂን ማለት ነው። እንግዲህ ሰይዶ ኮሎሮክስ ከጠጣ እኔም ይሄው እጠጣለሁ ብላ ሱመያ ኮሎሮክሷን አሳይታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ይብዛ ማለት ነው። ሰላም ለሀገራችን፣ ሰላም ለእናንተ የዘወትር ምኞቴ ነው ማለት ነው። አበረታቱኝ፣ ላይክ አድርጉ፣ በኮሜንት በላይክ በሰብስክራይብ አበረታቱኝ ማለት ነው። ቤተሰብ አላረጋችሁም፣ ቤተሰብ አርጉኝ። ውድድ ነው ማረጋችሁ። ውድ ድንቅዬ ቤተሰቦቼ የምታበረታቱኝ ደግሞ አመሰግናለሁ ማለት ነው። ዛሬ ሱመያ በጣም ነው እውነት እያሳቀችኝ ማለት ነው። ፈገግ አስተኝታኛለች። ሳላወራ አላልፍም ብዬ መጣው ማለት ነው። እንግዲህ ሱመያ ይሄንን ጀረካን ሙሉ ይዛ ኮሎሮክስ ይዛ መታለች ማለት ነው። ከዚህም በፊት ይሄው ጠጣሁላችሁ ብላ ንጹህ ውሃ ቅርባ ጠጥታ እሞት። አሁን እኔ ኮሎሮክስ ስታመጣ ያኔ ያደረገችው ነው አስታውሽ። በጣም የሳኩት ማለት ነው። ታሪክ በሱመያ አያልቅባትም ማለት ነው። ማሻአላ ተባረከላ። እንግዲህ አላህ አይጨምርልሽ። እንግዲህ ከሰኢዱም ሀቅ ደግሞ ከልጆችሽ አባት ሀቅ ደግሞ አላህ ሱብሃነሁ ወተዓላ ይጠብቅሽና ወደ ልጆችሽ አባት እንድትመለሽ ዛሬ መሆን ነገም ምኞቴ ነው ማለት ነው። እውነት ለመናገር ከሀቁ ይጠብቅሽ። ለምን እስከ ዛሬ አንቺን ፈለጋ ተንከራተዋል። እስከ ዛሬ ያለ ምስት ኖሯል ማለት ነው። እውነት ለመናገር የወንዶች ከባድ ነው። ወንዶች ሀቅ፣ የባሎቻችን ሀቅ በጣም ከባድ ነው ማለት ነው። ከፈጣሪ በታች ባሎቻችን የበላይ ናቸው ማለት ነው። አዎ ሴቶችኛ ግን በቃ በቸልነት እንዳንጠየቅ ችላ በማለት ወይም ምን ያመጣል በማለት ፈጣሪ ደግሞ ሊጠይቀን ይችላል ማለት ነው። ስለዚህ የባሎች ከባድ ነው። ስለዚህ ዛሬ ሱመያ ሰኢዶ እየጠጣ አይደለም ግን አጣራለሁ፣ አውቆ ተኝቶ ይሆን ምን ይሆን? ስለዚህ ለዚህ ነገር ሁሉም አጣርቼ ደግሞ እኔ እሱ ጠጥቶ ከሆነ በሮዛ ፍቅር ጠጥቶ ከሆነ እኔም እቺን እጠጣለሁ ብለዋል ማለት ነው ብላለች ማለት ነው። ስለተደወለብኝ ተሳሳትኩ፣ ይቅርታ፣ እመለሳለሁ። እንግዲህ ሰኢዶ የእውነት ጠጥቶ ከሆነ ኮሎሮክስ እኔም ጠጣለሁ። ጠላትሽ ጠጣ ብያለሁ በድጋሚ እንዳጠጪ ውሃ ያጠጋባችባችሁ እንዴ በሰኢዶና በአንቺ ማለት ነው። እንግዲህ ቤዛም ትላንት ሰኢዶ ኮሎሮክስ ጠጥተዋል ተብሎ ሆስፒታል ተኝቶ ነበር። ቤዛም አብዳ ነበር። እንግዲህ ሁላችሁም ሰምታችኋል ብዬ ተስፋ አደርጋለሁ። ከዛ ቤዛ የምትባለው አቀበጥ የአዩ እህት ማለት ነው። እውነት አንድ እናት ናቸው መሰለኝ፣ አንድ እናት ናት መሰለኝ የወለደቻቸው። የሆነች እንደ አያት ቀበጥ ናት ማለት ነው። ስለዚህ ሮዛንም ጠርታ በአንቺ ሰበብ ኮሎሮክስ ጠጥተዋል ያለች ትገኛለች ማለት ነው። እንግዲህ ሱመያ ለሱመያ የሚያስተላልፍ ነገር ቢኖር በቃ ይበቃሻል። ሰኢዶን እንዳሸነፍሽው ሁሉም ሰው አውቋል ማለት ነው። ግን አንቺን ፈጣሪ በወንጀሉ እንዳይጠይቅሽ ምክሬን ልጋብዝሽ። እንዴት ልጋብዝሽ? አደርሶልኝ። የድሃ ድምፅ መቼም አይሰማም። በቃ ይበቃሻል። ሰኢዶ እኮ ተሸንፈዋል፣ ወድቋል።
ተንከራተዋል፣ ተንገላተዋል። በጣም ብዙ በደል ደርሰውበታል። ያገባት ምስት አልሆነች፣ ምስት ሆና አልተገኘች። ውሳም አብዳ የዞረች ትገኛለች። ልጆችሽንም ሰይዶንም አንቺም ተሰብስባችሁ በአንድ ላይ እንድትኖሩ ዛሬም ሆነ ነገም ይጠይቃታለሁ ሱመያን ማለት ነው። ኢንሻአላህ ባላ ፍቃድ ኢንሻአላህ ድምፄ ይሰማ ብያለሁ። እውነት አሁን በጣም አንቺም ታሳዝኛለሽ እንደ አንድ ሴት ሲያስብ። ገንዘብ ካለ በሰማይ ቤት አለ ይላሉ ሰዎቹ። ገንዘብ ቢኖሩም ባል አይሆንም፣ የልጅ አባት አይሆንም። ገንዘብ ነው፣ በገንዘብ ቦታ ነው የሚቀመጠው። ባልሽ ግን በባል ቦታ ነው የሚቀመጠው። ባል ሳይኖር ገንዘብ ምንም ደስታ የለውም ማለት ነው። ያንቺ ገንዘብ ለልጆችሽ አባት አይሆናቸውም። ያንቺ ገንዘብ ለልጆችሽ ደስታ አይገዛላቸውም። አባታቸው አንዴ ከውጭ ውሎ ወደ ቤት ሲገባ የተደሰቱት ደስታ እነሱ ብቻ ሳይሆን መላይካ ሁሉ እንደሚደሰት ታውቂያለሽ ብዬ ተስፋ አደርጋለሁ። ባል የደስታ ምንጭ ነው ለልጆቹም ለሚስቱ። ባል ቀልድ አታድርጉ ሴቶችዬ። ባልን ውደዱ፣ ባልን አንከባክቡ፣ የባልን ሀቅ ጠብቁ ይላለው። ቢያደርሰኝ ብዙ ነገር ማውራት ይፈልግ ነበር። ጨርሻለሁ። ሰላማችሁ ያብዛልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ቤተሰብ ያልሆናችሁ የዶል ምልክታን የነካችሁ ቤተሰብ አድርጉኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን ብያለሁ። ኢንሻአላህ ሱልኝ ለሱመያ ኮሎሮክስ ጠላትሽ ይጠጣ ብያለሁ።